በመነሻው ስክሪኑ ላይ ልጅ ምዝገባ የሚለውን ይንኩ። በመቀጠልም በገጹ ላይ ያለውን ዝርዝር በመከተል ጥያቄዎቹን ይሙሉ። ፎቶ ያስገቡ። የልጁን ሙሉ ስም፣ የትውልድ ቀን፣ የልጁን ጾታ፣ የመኖሪያ አድራሻ፣ የዋና አሳዳጊ ስም፣ የዋና አሳዳጊ የመታወቂያ ቁጥር፣ የዋና አሳዳጊ ዝምድና እንዲሁም የዋና አሳዳጊ ስልክ ቁጥር በተገቢ ቦታዎች ላይ ያስገቡ። ሁለተኛ አሳዳጊ መጨመር ከፈለጉ ሁለተኛ አሳዳጊ ጨምሩ የሚለውን አማራጭ እንኩት። ሁለተኛ አሳዳጊ ጨምሩ ከሚለው ሲወርዱ የአለርጂዎችን መረጃ ያስገቡ የሚል ሳጥን ያገኛሉ። የተቀበሉት ልጅ የተለያዩ አለርጂዎች ካሉበት ለመረጃ እንዲሆኑት አዎ ከሆነ በማብራሪያ ያስገቡ፣ አይ ከሆነ ደግሞ አይ የሚለውን በመምረጥ ይለፉት። ከሱ በመቀጠል ልጄን በራሴ ፈቃድ በህፃናት ማቆያው እንክብካቤ እንዲያገኝ ሰጥቻለሁ የሚል ምልክት በመንካት አሳዳጊዎች ፊርማቸውን እንዲያስገቡ ያድርጉ። በመጨረሻም አረጋግጡ የሚለውን ይጫኑ። በተሳካ ሁኔታ ልጅ ምዝገባ አድርገዋል የሚል መልእክት በገጾት ላይ ያገኛሉ።